ኢሳትን ከፋሽስታዊ አፈና የመታደግ ግዴታ አለብን። የኢትዮጵያ ሳተላይት ቴሌቪዥንን ኢሳት በሚመለከት ሰሞኑን አዲስ አበባን ያዳረሰው ጭውውት የሚከተለውን ይመስላል። ዳዊት ጎልያድን ገደለ። በምን? በወንጭፍ። ኢሳት ኢቲቪን ከሳተላይት አወረደ። በምን? ገና ባልታወቀው ችሎታው። ይህ ጭውውት እንደረኛ ዘፈን ምስጢሮችንና ህዝባዊ መልእክቶችን ይዟል። እርግጥ ነው ዛሬ ብቻ ሳይሆን ድሮም ቢሆን ዓለም የጉልበተኞች ብቻ አይደለችም። ጎልያድ ተሸንፏል። የሮማ ኤምፓየር ወድቋል። ስታሊን የገነባት ሶቪየት ኅብረት ፈርሳለች። የመንግስቱ ኃይለማርያም ኢህድሪ የለችም። የመለስ ዜናዊ ዘረኛ አገዛዝም ያለ ጥርጥር ይገረሰሳል። ጥቂት አገር ወዳድ ወጣቶች ወገባቸውን አስረው እንቅልፋቸውን አጥተው ሌት ተቀን በመስራት በሺ የሚቆጠሩ ሰራተኞች ያሉት ኢቲቪን ተጋፍጠው ወያኔን አሳበዱት። እስከ ዛሬ ወያኔ የለመደው ለኢትዮጵያውያንና ለኢትዮጵያ ወዳጆች የቤት ሥራን መስጠት ነበር። በ97ም ቢሆን የዲሞክራሲ ኃይሎች የተሰጣቸውን የቤት ሥራ ሰጪው ባልጠበቀው መንገድ ሰርተው በመምጣት አደናገጡት እንጂ በዚህ ረገድ የተለየ አልነበረም። ለመጀመሪያ ጊዜ ለወያኔ የቤት ሥራ የሰጠው ኢሳት ነው። ይህም ራስ ምታት ለቀቀበትና ወደ አጥፍቶ መጥፋት እንዲያቀና አደረገው። አዲስ አበባዎች እንዳሉትም ኢሳት እንደ ቴሌቪዥን አገልግሎት ገና ችሎታው አልታየም። እንደምንገምተው መርሃ ግብሮቹን ለመተግበር ቀርቶ በቅጡ ለማስተዋወቅ እንኳን ፋታ አላገኘም። ያም ሆኖ ግን ለወያኔ ጣር መንፈስ ሆኖበታል። ኢሳት ከቴሌቪዥን አገልግሎት በላይ ነው። ያለ ወያኔ ፍቃድ ኢትዮጵያውያን ቤት ውስጥ የገባ አርበኛ ነው። ፌደራል ፖሊስ የሚያስቆመው ነገር አልሆነም። ለወያኔ በኢሳት የሚተላለፈው ነገር ብቻ አይደለም የሚያሳስበው፣ የሚያንገበግበው እሱ የማይቆጣጠረው መሆኑ ነው። ይህ በራሱ ወያኔ ሁሉ በእጁ ሁሉ በደጁ እንዳልሆነ አሳባቂ ነው። ስለሆነም በኢሳት ከተላለፈ የተለመደ የፍቅር ዘፈንም ቢሆን ፖለቲካ ነው። ከወያኔ ፈቃድ ውጭ በኢትዮጵያ አየር ናኝቶ ኢትዮጵያን ቤት የደረሰ ከሆነ የተለመደ ዘፈንም ቢሆን ነጻነትን አብሳሪ ነጻ ዘፈን ነው። እናም ወያኔ ኢሳትን ለማጥፋት የአሸባሪዎችን ስልት መጠቀሙ የሚጠበቅ ነው። በእውነቱ ሌላ ምርጫም የለውም። የወያኔ ጭንቀት እየሰጣቸው ባሉት መግለጫዎችም ጭምር እየታየ ነው። ኢቲቪ ከሳተላይት የወረድኩት አረብ ሳት በደረሰበት የቴክኒክ ችግር ምክንያት ነው፣ እሱም በዚህ አዲስ ቦታ ፈልጉኝ ብሏል በማለት ከመዋሸት አልፎ የሌላን ድርጅት ስም አጥፍቷል። ይህ ቅሌት የተሞላበት ወንጀል ነው። የመንግስት ቅጥረኛው ምክትል ዋና ዋሾ ደግሞ ኢሳት ድሮ ተፈጥሮ የከሰረ ድርጅት ነው፣ አሁንም አድማጭ አጥቶ ከስሯል ሲል ከመቃዠቱም በላይ ኢቲቪ ከሳተላይት የወረደው በቴክኒክ ችግር ምክንያት ነው፣ ችግሩን ለመፍታት ከአረብ ሳት ጋር እየሰራን ነው ሲል ተደምጧል። እነዚህ የመደናበር ውጤቶች ናቸው። ገና ከዚህም በላይ መጠበቅ ይኖርብናል። ወያኔና ነፃ ሚዲያ ዓይንና አፈር ናቸው። ለእውነት የቆመ ነፃ ሚዲያ የወያኔን ዘረኝነት ማጋለጡ አይቀርም። ለእውነት የቆመ ነፃ ሚዲያ የወያኔን ጸረ ኢትዮጵያዊነትና ስር የሰደደ ክፋትን ማሳየቱ አይቀርም። እነዚህም እውነት ናቸውና ይህ ወያኔን ያስፈራዋል። ከዚህም አልፎ ለእውነት የቆመ ሚዲያ ሕዝብ ከህሊናው ጋር እንዲታረቅ ማድረጉ አይቀርም። ለእውነት የቆመ ነፃ ሚዲያ ብርሃን ነው። በዚህ ብርሃን ውስጥ በድብቅ መወየን አይቻልም። ነፃ ሚዲያ ከጠላት ጋር ያበሩ ባንዳዎችን መደበቂያ ያሳጣል። እናም ወያኔን ብቻውን ራቁቱን እንዲቀር ያደርገዋል። ለዚህም ነው ነፃ ሚዲያ የወያኔ ቀዳሚ የጥቃት ኢላማ የሆነው። ወያኔ የሚዲያን በተለይም የኤሌክትሮኒክስ ሚዲያን ጉልበት ስለሚያውቅ ነው ስልጣን ከነጠቀበት ዕለት ጀምሮ ሙሉ በሙሉ በቁጥጥር ስር ያደረጋቸው። ለይስሙላ ሲል ጥቂት የኤፍኤም ሬዲዮኖችን ለራሱ ወዳጆች መርጦ ቢሰጥም የኢትዮጵያ ሬዲዮ ቅርንጫፎች ሆነዋል። የኢትዮጵያ ሬዲዮኖችና የኢትዮጵያ ቴሌቪዥን ከተመሰረቱበት ጊዜ ጀምሮ የወቅቱ አምባገነን የሚክቡ የራሳቸው የሚባል ሐሳብ ኖሯቸው የማያውቅ ተቋማት ናቸው። በንጉሱ ጊዜ ንጉሱን፣ በደርግ መንግስቱን፣ በወያኔ ደግሞ መለስን እንዳወደሱ አሉ። በእነዚህ ተቋማት ውስጥ የሚሰሩ ወገኖቻችን የሚደርስባቸው የህሊና ስቃይ ይሰማናል። ኢሳት ለእነሱም የስቃይ ማስታገሻ ሆኖላቸዋል። ይህም ወያኔን ያስጨንቀዋል። ወያኔ የኢትዮጵያን ሕዝብ ያሰረበት አንዱ ሰንሰለት ኢሳት በሚባል እሳት እየቀለጠበት ነው። ኢሳት እጅግ ፈታኝ በሆነ የጥቂት ወራት ታሪክ ውስጥ ሰፊ ድርሳን ሊወጣው የሚችል ትምህርት ሰጥቶናል። 1. የነፃ ሚዲያ ጉልበትን ከንድፈ ሐሳብ ባሻገር በተግባር አሳይቶናል። 2. የጸረ ወያኔ ትግል ዘርፈ ብዙነት ባሪያነት ገልጦልናል። 3. በአገር ውስጥና በውጭ አገራት በሚገኙ ኢትዮጵያውያን መካከል የተዘረጋ የሰማይ ላይ ድልድይ ሆኗል። 4. የኢትዮጵያ ጉዳይ ያገባኛል ለሚል ሁሉ እድል የሚሰጥ አስታራቂ ተቋም የመሆን ችሎታውን በትንሹም ቢሆን አሳይቶናል። 5.
ከዚህ ሁሉ በተጨማሪ ኢሳት አዝናኝ፣ አንቂ፣ አስተማሪ ሊሆን እንደሚችል ተገንዝበናል። 6 በኢሳት አማካኝነት በውጭ ሀገራት የሚገኙ ኢትዮጵያውያን ጉልበት ምን ያህል እንደሆነ ተገንዝበናል ብለን እናምናለን። ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ ኢሳት መልካም ጅምር መሆኑን ያምናል። ለመስራቾቹና ሌት ተቀን ከሞገድ ጋር እየታገሉ ላሉ ወጣቶች ያለውን አድናቆት ይገልጻል። በዚህ መልካም ጅምር ላይ የወያኔ ፋሽስታዊ ጡጫ ሲያርፍበት ሁላችንም በአንድነት ልንታደገው ይገባል ይላል። ኢሳት የለኮሰው ችቦ እንዲንቦጎቦግ ሁላችንም ከጎኑ እንድንቆም ጥሪ ያቀርባል። ኢሳት በአስቸኳይ ወደ አየር ተመልሶ ጠንክሮ እንዲቀጥል ማድረግና አሁን በአንድ ቋንቋ የተጀመረው ስርጭትም ደረጃ በደረጃ በሌሎች የሀገራችን ቋንቋዎች እንዲቀጥል ማስቻል የኢትዮጵያውያን የፖለቲካ ሲቪክ ድርጅቶች ሁሉ የጋራ ኃላፊነት ነው እንላለን። ወያኔን ያርበደበደልንን ተቋም ለማጠናከር እንተባበር። ድል ለኢትዮጵያ ሕዝብ።